ፍቅረ ማርያም ቆሞስ ቤተክርስቲያናችን አስተዳዳሪ ተወደዳችሁ የእግዚአብሔር ቤተሰቦች ምእመናት እንዲሁም ሕፃናት ያላደፈባችሁ ሕፃናት በልዑል እግዚአብሔር ስም እንደምሰነበታችሁ እንደምን ዋላችሁ እንደምን አመሻችሁ በቸርነቱ ባርኮ ቀድሶ ይችን ዕለት የሰጠን በፊቱ እንድንቆም እንድንጸልይ እንድንለምነው በልባችን ያለውን ገልጠን እንድንጠይቀው የፈቀደልን ልዑለ ባሕርይ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንግዲህ ቀደም ሲል አባታችን እንደገለጡት ዛሬ ዓመታዊ በዓል ነው። መስቀለ ክርስቶስ በቁፋሮ ተገኝቶ የወጣበት ቀን ነው እና አባቶቻችን መጋቢት 10 ቀን መስቀሉ የተገኘበት ዓመታዊ በዓል መሆኑን ጽፈው መዝግበው አቆይተውልናል። በዓሉ በአብይ ጾም ስለሚውል ደግሞ ቁፋሮ በተጀመረበትና ቅዳሴ ቤቱ በሆነበት በመስከረም በዓሉ እንድናከብር ሰርተውልናልና ብዙ በዓላት አይታችሁ ከሆነ በአብይ ጾም የሚውሉቱ ከአብይ ጾም ውጭ እንዲሆኑ ወይ ቀድመው ወይ ደግሞ ከጾሙ ውጭ በኋላ እንዲከበሩ ወስነዋል። ስለ አብይ ጾም ክብር ነው እና በጽሙና እንዲከበር የቅዱሳን የሰማዕታት የመላእክትን በዓላት ቢሆን በዚህ በአብይ ጾም በዓሉን ከማክበር ከዚያ ውጭ ያክብሩት ተብሎ ስርዓት ስለተሰራ ነው። ወደ ትምህርታችን ነው የምንሄደው። ከዚህ ዕለት ረድኤት በረከት ያሳትፈን፣ መስቀሉን ቃል ኪዳን አምላካችን ይፈጽምልን። ስለ መስቀል ሰፊ ትምህርት አለ። ራሱ ድርሳነ መስቀል የሚባል መጽሐፍ አለ። ራሱን ችሎ መጽሐፍ አለ ነገረ መስቀልን የሚያወሳ እና በቤተክርስቲያናችን እንዲህ ያሉ መንፈሳዊ መጽሐፍት አሉ፣ ሰፊ ታሪክ ያላቸው ማለት እናንሳው ካልን ራሱን የቻለ ትምህርት ነው ለማለት ነው እና የጀመርነው ትምህርት እንዳይቋረጥብን ሃይማኖትን በተመለከተ በዚህች ቀን በተከታታይ መማር ጀምረናል። ባለፈው ሳምንት አስታውሱ እንደሆነ አንደኛ ማመን በልብም በአንደበትም መሆን እንዳለበት፣ በአንደበት በተለያየ ምክንያት ሰው ክዶ ተጠራጥሮ ሃይማኖቱን ሳይመሰክር ቀርቶ ከሆነ እንደበደለ እንዳጠፋ ንስሐ የሚያስፈልገው ኃጢአት መሆኑን እንጂ የአንደበት ስለሆነ ሙያ በልብ ነው ችግር የለም እግዚአብሔር የልብ ያውቃል ተብሎ እንደማይቃለል አይናቅም ማለት። ጥፋት በአንደበትም ቢሆን ጥፋት ነውና ሞትን የሚጠራ አንደበት መሆኑ ይታወቃልና ስለዚህ ከቃል የተነሳ መጽደቅ መኮነን አለ። አንደበትን መጠበቅ የሚገባ መሆኑን ተማምረን ነበር እና ክደት ከልብ ሲሆን ደግሞ ከውስጥ ስለተያዘ ከስሩ ሰው ለንስሐ የሚቸገር መሆኑን ይሁዳን ጌታውን አሳልፎ የሸጠውን ይሁዳን ምክንያት አድርገን ምሳሌ አድርገን ጠቅሰን ማለት ነው ተመረን ነበር። ቅዱስ ጴጥሮስ በአንደበቱ ቢክድ ለንስሐ በቅቷል። ይሁዳ ግን ለንስሐ አልበቃም። ክደቱ የልብ ስለሆነ ነውና ከልብ መካድ ትልቅ ጥፋት መሆኑን አስገንዝበን ነበር እና እያዩ ከሚያምኑ ሳያዩ ያመኑ ደግሞ የበለጠ ብፁዓን መሆናቸውን ታሪክ ጠቅሰን ነበር። እዛ የነ አብርሃምን የአባቶቻችንን የነ ኢዮብንም የሌሎችንም ቅዱሳን ታሪክ እያነሳ ብቻ በሃይማኖት ጸንቶ በቃልም በልብም አምኖ መገኘት የሚገባ መሆኑን ስንማር ነበር። ዛሬ ከዚያ የሚቀጥለውን ክፍል ደግሞ እናያለን። በመጀመሪያ የምናየው ሰው ሳያስቸግር ለማመን ማለት ነው በጣም እንቢተኛ ሳይሆን ማመን አለበት። ያ ማለት አይጠይቅ ማለት አይደለም፣ አይመራመር፣ አያስተውል፣ አይወቅ ማለት አይደለም እና መጠየቅ አለበት። ከእውቀት ጋር ከብስለት ከማስተዋል ጋር ማመን አለበት። ነገር ግን ደግሞ እየተነገረው ልቡ ለማመን የዘገየ መሆን የለበትም። በመጽሐፍ ልባችሁ ለማመን የዘገየ ይላል። እንደዚህ ዳተኛ ለማመን ዳተኛ የሆነ ሁልጊዜ ምክንያት ሰበብ እየፈጠረ ወደ ሃይማኖት ከመቅረብ ይልቅ ወደ ክህደት ቁልቁለት መውረድ የሚቀናው ሰው ደግሞ እና እንደዚያ መሆን የማይገባ መሆኑንና ቶሎ ያመነ ሰው እድለኛ ልቡ የሚያምንለት ሰው ማለት ነው እድለኛ መሆኑ
መጽሐፍ ይነግረናል። ወደፊትም ደግሞ እግዚአብሔር ለሚያምኑት ብዙ ምስጢራት ሊገልጽላቸው ብዙ የቸርነት ሥራ ሊሰራላቸው ቃል ኪዳን አለ። በልባቸው እልከኛ ከሆኑ ሰዎች ይልቅ ማለት ነው። ይሄን በመጽሐፍ ቅዱስ የምናየው ከናትናኤል ዮሐንስ ወንጌል ምዕራፍ 1 ላይ ታሪኩ የተመዘገበ ሰው ነው። ለሐዋርያነት ተጠርቷል። የጠራው ፊልጶስ ነው። ፊልጶስ የተባለው ሐዋርያ አስቀድሞ ወደ ጌታችን መጥቶ ስለነበረ ባልንጀራው ነው ናትናኤል። ወደ ናትናኤል ሄዶ አስተማረው ይላል፣ መሰከረለት፣ ሰበከው እና ሲነግረው ግን ገና ጀማሪ ስለሆነ ጀማሪ ሐዋርያ ስለሆነ የተሟላ ነገር አይደለም የነገረው። ሲጠየቅም ደግሞ መልስ ለመስጠት ብቁ አልነበረም። ምን አለው? ሙሴ በኦሪት ነቢያትን በትንቢት የመሰከሩለትን የዮሴፍን ልጅ የናዝሬቱ ኢየሱስ ክርስቶስን አግኝተነዋል አለ። ኢየሱስ ክርስቶስ የዮሴፍ ልጅ ነው እንዴ? በስጋ አይደለም፣ እንበለ ዘር የተወለደ ነው። ከእመቤታችን ከቅድስት ድንግል ማርያም በሕቱም ድንግልና የተወለደ ነው። ታዲያ ለማስተማር ስለቸኮለ አሳሳተ ማለት ነው። ቢሆንም ቅንነቱ ይመሰገናል። እና ሰዎች እንዲህ ያለ ከመጓጓት የተነሳ ከእውቀት ማነስ የተነሳ የሚያጠፉት ጥፋት ከሆነ እኮ ትዕግስት ያስፈልጋል። ሲነገራቸው የሚመለሱ ከሆነ ምንም የጥፋቱ አይነት ከበድ ያለ ይሄማ ሃይማኖት ነው ብንልም እንደው አስተውለው ነው ወይ አውቀው ነው ወይ ይሄንን የሚያደርጉት? እየተነገራቸው እንዲተኞች ናቸው ወይስ እንደው ከመንፈሳዊ ቅናት ከመጓጓት ከመቸኮል የተነሳ ነው ብሎ ማስተዋል ማየት ያስፈልጋል። በእውነት እድል መስጠት ያስፈልጋል ማለት ነው። ይሄ አለው ቦታ ለማለት ነው። እና ታዲያ ፊልጶስ የዮሴፍ ልጅ የናዝሬቱ ኢየሱስ ክርስቶስን አግኝተነዋል ሲል ዝም ብሎ አልተቀበለውም። ናትናኤልም ቢሆን ጠይቋል። እና በእውኑ ይትካሃል ከመይጻ ሄር ብእሲም ናዝሬት፣ ከናዝሬት ደግ ሰው እንዲህ ያለ መልካም ሰው ሊወጣ ይችላል? ናዝሬትን ስናቀር በእውነት የወንበዴዎች የወረበሎች መገኛ ናት። ብዙ ክፉ ሰዎችን ያፈራች ናት ናዝሬት። እና እንዴት ከናዝሬት እንደገና ደግሞ ናትናኤል መጽሐፍም አዋቂ ነው። በእውነት ኢየሱስ ክርስቶስ የሚነሳው ከናዝሬት እንዳልሆነ በትንቢት ተጽፏል። የተወለደው የት ነው? ቤተልሔም አይደል? ናዝሬትና ቤተልሔም ይለያያል። ጌታችን በቤተልሔም ተወልዶ ናዝሬት ስላደገ ናዝራዊ ተባለ እንጂ የወጣው ግን ከየት ነው ማለት ነው? ከቤተልሔም ነው። ካንቺ አወጣጡ ከቀድሞ ጀምሮ የሆነ ንጉስ ይወጣል ይወለዳል ብሎ ነብዩ በተናገረው መሰረት አንቺ ቤተልሔም ሆይ ከይሁዳ ነገስታት መሳፍንት ሀገር አታንሽም፣ አንድ ደግ ሰው ካንቺ ያልወጣ አትባይም፣ ክርስቶስ ካንቺ ይወለዳል ብሎ ነብዩ ተናግሮ ስለነበር ጌታችን የተወለደው በቤተልሔም ነው። ስለዚህ ናትናኤልም ይሄን ያውቃል። እንዴ ደጉማ ክርስቶስ መውጫው የት ነው አለ? ቤተልሔም ነው እንጂ ናዝሬት አይደለም። እና እንዴት ሊሆን ይችላል? ከዛ ማስረዳት አልቻለም። ፊልጶስ ናና አትራ ታይዘንድ ና በቃ ናና ራስ እኔ ላንተ ለጠየቀኝ መልስ ለመስጠት ቸኩሎ ፈጥኖ ነው ማስተማር የጀመረው። ምን ጊዜም እንደው የቸኩል ሰው መልስ ያጣል አይደል? ያጥራዋል፣ ቃል ያጥራዋል። እና አልተቻለም። ከዛ አይ ና ስላልከኝ ብቻ አልሄድም ደግሞ አላለም። እና ተከትሎ ሄደ። ጌታችን መድኃኒታችን ኢየሱስ ክርስቶስ ገና በሩቅ ሲያየው ተንኮል የሌለበት የእስራኤል ሰው ነው እና ስለ ናትናኤል ምስክርነት ሰጠ። እና እንግዲህ ሊይዘው ነው ማለት ነው፣ ሊያጠምደው ነው። ጌትነቱን በምስጢር አምላክነቱን ሁሉን አዋቂነቱን እየገለጸለት ነው። እና ከወዴት ታውቀኛለህ እንዲህ ያለ ምስክርነት የምትሰጠው ስለኔ ተንኮል የሌለበት እንዴት ልትል ቻልክ? ደግነቴንስ ተንኮለኛነቴንስ በምን ተረድተህ በምን አውቀህ ነው? ፊልጶስ ሳይጠራ ከበለስ በታች ሆነ አየሁ አውቀሃለሁ። ወደኔ አሁን ከመምጣት በፊት ነው ማውቅ ከቀድሞ ጀምሮ ነው። ታዲያ ይሄንን ታሪኩን ስለሚያውቅ ናትናኤል ውስጡን ምስጢሩን ያውቃል። ከበለስ በታች ምን እንዴት ያለ ታሪክ እንዳለው እሱ ራሱ ያውቃል ማለት ነው። ተመልከቱ። እና አንዱ ባጭሩ ከትርጓሜ መሃል ከሚቀመጡ ታሪኮች መካከል አንዱ የናትናኤል
ሄሮድስ ሕፃናትን በሚያስፈጅበት ጊዜ ሕፃን ስለነበረ እናቱ በበለስ ልክ ሙሴ ጠቅላ እናቱ በሳጥን አድርጋ በባህር እንዳኖረችው ማለት ነው ባህር አጠገብ ለጣለችው ልክ እንደዚሁ እናቱ ልጇን ለማዳን ከበለስ ዛፍ ስር ጣል አድርጋው ነበር ሕፃናትን እያሰበሰበ ሲያስፈጅ ማለት ነው ሄሮድስ ያ ታሪክ አለና የዚያን ጊዜ ሰወርኩ ያዳንኩ እኔ ነኝ ማለት ነው ይሄን የጥንቱን ታሪክንም አውቀዋለሁ ማለት ነው ስለዚህ ይሄን ሁሉ የሚያውቅ ወደ ኋላ ብዙ ዘመን ያለኝን ታሪክ የሚያውቅ ማን ቢሆን ነው ብሎ መመርመር ጀመረ ማለት ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስን በዚህ አነጋገሩ ሲያምንበት እናያለን ማለት ነው አንተ ይሄን የምታውቅ ከሆነ እንዲህ ያለውን ጥልቅ ነገር የምታውቅ ከሆነ አንተ የእስራኤል ንጉሥ ነህ አንተ እግዚአብሔር ልጅ ነህ ከዚያ በቀላሉ በማመኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያመሰግነው እናያለን በመደነቅ ቃል ከበለስ በታች አየሁ ስላልኩ አመንክ በቃ ይሄ ለአንተ ማመን በቂ ነው እንግዲያውስ ላመኑ የሚሰጣል አይደል ተከትሎ እንግዲያውስ ታምር ይደረግልሃል ብዙ ድንቅ ነገር ታያለህ ሰማያት ሲከፈቱ መላእክት በሰው ልጅ ላይ ሲወጡ ሲወርዱ ታያለህ ትመለከታለህ አለና ቃል ገባለ እና ልቡን ልከኛ ለሆነ ሰው አይደለም ብዙ ምስጢር የሚገለጥ ለማመን የተዘጋጀ ልብ ላለው ሰው ነውና ቶሎ ልቡ የሚያምንለት ሰው በእውነት የተመሰገነ ግን መሸነፍ የሌለብን ወይ መሞኘት የሌለብን የሆነው ያልሆነውን እንግዳ ነገር ሁሉ በነገሩን ጊዜ ማመን ነው ጥሩ ብለን በሞኝነት በተላላነት እንድናምን አይደለም እንዳንጠይቅ አይደለም ይህ ሐሳብ እውነታውን አስተውሎ ማመን ይገባል እየተነገረ ማብራሪያ እየተሰጠ አለማመን እልከኝነት ነው ይሄንን ለማስረዳት ነው ምክንያቱም ብዙ እየተደከመላቸው እንኳን ሰበብ አይጠፋም መውጫ አይጠፋም ምክንያት አይጠፋም በመድር ላይ ሰበብ አልቅም እኮ ሰበብ እያበዙ ወደ አለማመን የሚንደረደሩ በጣም ብዙ ሰዎች አሉ በዚያው መጠንና ልክ ደግሞ እንደው የሆነው ያልሆነውንም በቃ ማመን በማያሰኝ መልኩ ማለት ነው በሞኝነት በተላላነት ከመጣው ሁሉ ጋር አብረው የሚነግዱና ክደቱንም በቀላሉ የሚቀበሉ ዝም ብለው አሁን የጥፋቱን ክደቱን የተበላሸ አስተሳሰብና አመለካከቱን ሁሉ መቀበል ማመን አይደለም ሳይጠይቁና ሳያስተውሉ ማለት ነው ስለዚህ በቀላሉ የሚያምን ልብ ይኖረን ግን የሚያስተውልና የሚጠይቅም አይምሮ ይኖረን ነው መሰረታዊ ሐሳቡ ይሄ እየተማረን ግን ልከኛ ብንሆን ግድ አሁን አይሁድ አሉ በወንጌል እንደተገሰጹ ናል በማቴዎስ ወንጌል ምዕራፍ 12 ላይ እነሱም ምልክት አሳየን ይላል እንድናምንበት ምልክት ያሳያቸዋል ከዚህ የተሻለ የለም ደግሞ በለጥ ያለ ሌላ ምልክት የለም ምልክት ያልቃል እንዴ እነሱ እንግዲህ ማመን ሳይሆን የተለያየ አይነት ምልክት ማየት ነው የሚፈልጉት ልዩ ተአምራት እና ከዚህ የተነሳ ክፉና መንዝራ ትውልድ ምልክትን ይሻል ለማመን አይደለም እናንተ ልታምኑ አይደለም እና መንዝራ ሴት ወንድ ቢለዋወጥላት ግብሩ አንድ ሆኖ እንደምትወድ እንደዚህ የተለያየ ነገር ማድረግን ነው የምትፈልጉት እንጂ ልዩ ተአምራት እንድሰራላችሁ ነው እንጂ የምትፈልጉት ልታምኑ አይደለም ብሎ ከመንዝራ ጋራ አመሳስሏቸው ማለት ነው እና ሲወቅሳቸው ሲገስጻቸው እንመለከታለን መጠየቅ እና ለመረዳት መፈለግ አያስነቅፍም ይሄን የምናየው ደግሞ በወንጌል በዮሐንስ ወንጌል ምዕራፍ 3 ላይ ዳግመኛ ልትወለዱ ያስፈልጋችኋል ሰው ዳግም ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተማረ የዚያን ጊዜ ኒቆዲሞስ በማታ መጥቶ ይህን ትምህርት ሰምቶ ጥያቄ ጠየቀ ነው የሚለው እንዴ እኔ ሽማግሌ ነኝ ዳግመኛ ወደ እናቴ ማህፀን ለመግባት እንዴት ይችላል እንደገናስ ደግሞ ለመወለድ እንዴት ይችላል አንድ ጊዜ ተወልጃለሁ ትልቅ ሰው ሆኛለሁ አለና ጥያቄ ጠየቀ ዳግም ልትወለዱ ያስፈልጋችኋል ስላለው ይሄ ጥያቄ መጠየቁ አግባብ አልገባው ዳግም መወለድ ማለት ምን ማለት ነው ስለዚህ ይሄን ስለጠየቀ ጌታችን መድኃኒታችን ኢየሱስ ክርስቶስ የኒቆዲሞስን ጥያቄ ተቀብሎ በአግባቡ አስተናገደው መልስ ሰጠው አሃ ዳግም ልትወለዱ ያስፈልጋችኋል ብዬ ጠቅለል አድርጌ በጅምላ ስለተናገር ሳይገባው ቀርቶ ነው ማለት ነው ላብራራለት ብሎ እንዲህ አለ ይላል
ከውሃና ከመንፈስ ካልተወለዳችሁ ወደ እግዚአብሔር መንግስት ልትገቡ አትችሉም። ስለዚህ ዳግም መወለድ ማለት ወደ እናት ማህፀን ገብቶ መወለድ ማለት ሳይሆን ሁለተኛ ጊዜ በስጋ መወለድ ሳይሆን ከውሃና ከመንፈስ መወለድ ወይም ደግሞ መጠመቅ ማለት መሆኑን ተርጉሞ አብራራለት ማለት ነው። በዚህም አልረካም ኒቆዲሞስ ወይም ደግሞ ለማመን አልቻለም ማለት ነው። እና ይሄ እንዴት ይሆናል አለ። ይሄ እንዴት ይሆናል ማለት ምን ማለት ነው እንዴ? አለማመን ነው አይደል? እግዚአብሔር ሕፃን ልጅ እንደሚወለደው እና ይወለድ ሲል ሕፃን ልጅ እንደሚወለድ እንዲሁ ደግሞ ከውሃ ከመንፈስ ተወለዱ ልጆች ትሆናላችሁ ካለ የሚሳነው የለም። ይሄ እንዴት ይሆናል የሚባል ነገር አይደለም። ማመን ነው የሚፈልገው። እንዲህ ካብራራለት በኋላ እንዴት ይሆናል ሲል አንተ የአይሁድ አለቃቸው ስትሆን መምህራቸው ስትሆን እናታውቅ ብሎ ገሰጸው ይላል። መጀመሪያ ስለጠየቀው አልገሰጸውም። ሁለተኛ ጊዜ ግን እንዴት ይሆናል ሲል ስለ ልቡ ድርቀት ማለት ነው። አላምን ስለማለቱ ግን ተግሳጽ አመጣበት ማለት ነው። ይሄን ማለታቸው አሁን ሁለቱም ማብራሪያ አገኘ ማለት ነው። ይሄ በቀላሉ ማመን ማለት አለመጠየቅ ማለት አይደለም። ለማወቅ አለመፈለግ ማለት አይደለም። መጠየቅ አለብን። ለማወቅ መጓጓት አለብን። መንፈሳዊ ጉዳዮች ላይ ማብራሪያ መፈለግ መቻል አለብን። ጥሩ ነው ይሄ። ከዛ በኋላ አለማመን ነው የሚያስወቅሰው ማለት። ከማብራሪያው በኋላ ግን ለማመን አለመቻል ወቀሳ ያመጣል። ነገር ግን ተምሮ ጠይቆ ተረድቶ ልቡ የሚያምንለት ሰው በእውነት ንዑድ ክቡር ነው፣ ብፁዕ ነው በእውነት። እና ከዚያም በኋላ ደግሞ በማመን የሚገኙ ጸጋዎች በሙሉ ያገኛል። ምስጢራት የሚገለጡለት ይሆናል። ልቡ በሰላም ያርፋል አይደል እንዴ? ህሊናው ያርፋል። ግብረ ተአምራት ሁሉ ይደረጉለታል። በሁሉ ጉዳይ በእምነቱ መልስ ያገኛል። በማናቸው ጉዳይ ላይ በሚያስደንቅ በሚያሰራ በሚያሰጋ ነገር ሁሉ ከሚያስደነግጥ ነገር ሁሉ ነፃ ይሆናል። እምነት ከእግዚአብሔር ኃይል የምታስገኝ ስለሆነ ቀላል ነገር አይደለም በልብ ማመን። እና ይሄ አንዱ ነጥብ ነው። እንግዲህ ስለ እምነት ስናነሳ መጠየቅ ማስተዋል ይገባል። ነገር ግን ደግሞ ተምሮ ጠይቆ አንብቦ ከተረዱ በኋላ እልከኛ መሆን አያስፈልግም። ይሄንን በጣም የምናስተውለው ወደ መንፈሳዊ ነገር ለመምጣት ፈቃደኛ ያልሆኑ ሰዎች ጥያቄያቸው አያልቅ እና እንደውም የማይገናኝ ጥያቄዎች እየጠየቁ የክርክርና የሙግት ሰዎች ብቻ ይሆናል። ወይም ደግሞ ባሉበት ነገር ውስጥ ተስማምቶኛል መውጣት አልፈልግም የሚሉ ሰዎች ሲነገራቸው ለማመን ፈቃደኛ አይሆንም። በተለያየ ምንፍቅና የክህደት አስተሳሰብ ውስጥ ያሉ ሰዎች በበቂ ሁኔታ ማብራሪያ እየተሰጣቸው እንኳን በቀላል ምክንያት ነው በማያባራ ጥያቄ ማለት ነው የጠየቁት ጥያቄ በአግባብ እየተመለሰላቸው ተመልከቱ። መጀመሪያ ሀቅ ነው የምንፈልገው፣ መማር ነው የምንፈልገው፣ ማወቅ ነው የምንፈልገው ይሏቸዋል። የሃይማኖት ጥያቄ ነው። በቅዱሳን መላእክት ዙሪያ፣ በእመቤታችን ዙሪያ፣ በጌታችን ዙሪያ ያነሳሉ። ያ ማብራሪያ ሲሰጥ ዞሮ ዞሮ ግን የእናንተ ሰዎች ብለው የማይገናኝ ነገር ቢያነሱ እንደው ይሄ ማይረባ መጀመሪያ ምን አይደለም ለማመንና ተረድቶ ለመመለስ ፈቃደኞች አለመሆናቸው ያስረዳል ማለት ነው። እና የማይገናኙ ነገሮችን ማንሳት ያለማመን ምልክት ነው ማለት ነው። እና ጠይቆ ከተረዱ በኋላ ተረድቻለሁ፣ ይሄን አምኛለሁ፣ ይሄን ተቀብያለሁ ማለት ያስፈልጋል። እንደገና ደግሞ አንድ ጥያቄ ነው ያለውን ነገር ሰው መልስ ሲያገኝ ማለት ነው ከዛ በኋላ በተመለሰበት ጉዳይ ላይ ቢያንስ አቋሙን ማረጋገጥ አለበት፣ ሌላ ጥያቄ ከማንሳቱ በፊት ማለት ነው። ቤተክርስቲያን ማትመጣው ለምንድን ነው? በዚህ ምክንያት ይሄማ እንዲህ ይብራራል ሲባል ሌላ አጉል ጥያቄ አንስቶ መቅረት የለበት። አሃ ብሎ ቤተክርስቲያን እየመጣ ሌላውን ጥያቄውን በሂደት ማንሳት አለበት ማለት ነው። ምክንያቱም አንድ ነገር ከተመለሰለት መልስ አግኝቷል ማለት ነው። እና ለምንድን ነው የማትጾመው ይባላል። አንድ ሰው ቤተክርስቲያን የማይሄድ ሰው ጾምማ አስፈላጊነቱ በዚህ ነው ይባላል፣ ይነገራል። አምኛለሁ ካለ ጾም መጀመር አለበት። ተመልከቱ። እና አይ እኔ በዚህ ምክንያት ብሎ እንደገና ሌላ ሰበብ ማቅረብ የለበትም ማለት ነው። እና ስለዚህ ሰዎች ብዙ ጊዜ በተረዱት ነገር ላይ እንኳን እርምጃ ወስደው አንድ መርታ ወደፊት ካልመጡ
ለማመን የዘገዩ ይባላል። ይሄንን እንድንገነዘብ እና አንዱ ነጥብ ይሄ ነው። ሁለተኛ እናነሳው ሃይማኖት ስጦታ ናት ብለናል አይደል? አዎ ያንን እንደገና እንደ አዲስ ማብራሪያ አንሰጥ። እግዚአብሔር እምነትን አካፍሏል፣ ለሰው ሰጥቷል በጸጋ። እምነት ስጦታ ናት ብለናል እና ለቅዱሳን አንድ ጊዜ የተሰጠች ሃይማኖት የእርሱን ሃይማኖት እንድንጠብቅ በንጹህ እንድንጠብቅ ይሰጠን ዘንድ ስለ ሃይማኖታችን ማልዳለን የሚል መጽሐፍ ቅዱስ የቤተክርስቲያን የጸሎት የሥርዓተ አምልኮ መጽሐፍቶችን ሁሉ ጠቅሰን ሃይማኖት እምነት ስጦታ መሆኗ እግዚአብሔር ለእያንዳንዱ እምነትን እንዳካፈለው ይላል ቅዱስ ጳውሎስ ደግሞ በሮም ክታቡ እና እንደ ባለ አእምሮ እንዲያስብ እንጂ በትዕቢት እንዳያስብ ለእያንዳንዱ መክራለሁ ይላል ቅዱስ ጳውሎስ። እግዚአብሔር እምነትን አደላድሎ ሰጥቶናል። እምነት ስጦታ ነው። አሁን እዚህ ላይ የምናነሳው ምንድነው? እምነት ስጦታ ናት። እውነት ነው። ስጦታ የሆነ ነገር ሊነሳ ይችላል አይችልም? ሊወሰድ ይችላል ማለት ነው። ስጦታ የሆነ ነገር እንደገና ደግሞ ስጦታ ዛሬ ባይሰጥ ነገ ሊሰጥ ይችላል ማለት ነው አይደል? ይሄ ከሆነ እግዚአብሔር እምነትን በተመለከተ አድሎ አላደረገም ማለት ነው። እምነት ያልተሰጠው ሰው በልቡናው ለስጦታ የሚያበቃ ዝግጅት ቢያደርግ እጁን ቢዘረጋ ማለት ነው፣ ለመቀበል እጁን ቢዘረጋ እግዚአብሔር እምነትን ይሰጠዋል። እምነት ባይሰጠው ሌላ የተሰጠው ነገር አለ። አእምሮ ተሰጥቶታል፣ ዓይን ተሰጥቶታል፣ እጅ እግር ተሰጥቶታል። በተሰጠው ቢታመን ማለት ነው። እግዚአብሔር በሰጠው ደግ በመስራት በበጎ አስተሳሰብ በመልካም ሕይወት ቢታመን ለዚያ ሰው የልቡናውን ተመልክቶ የተሰጠው ተፈጥሯዊ ስጦታ ጠብቆ መኖሩን አይቶ እግዚአብሔር በዚያ በተፈጥሮ ስጦታው ላይ ጸጋ የሆነች ሃይማኖትን ደግሞ ጨምሮ ይሰጠዋል ማለት ነው። ስለዚህ ነው ሰዎች ከጎልመሱ ትልልቅ ሰዎች ከሆኑ በኋላ ባልታሰበ መንገድ ተስበው ወደ ሃይማኖት የሚገቡት። በጤና ማጣት ሁሉ ሊሆን ይችላል፣ በበሽታ ሊሆን ይችላል፣ በደግ ጓደኛ ተመክረው ተነግሯቸው ሊሆን ይችላል አይደለም፣ በራእይ በህልም ተመልክተው ተረድተው ሊሆን ይችላል እና እግዚአብሔር ስንቶቹን ጠርቷል በብዙ መንገድ። እግዚአብሔር ጎዳናው መነጋገሪያ ቋንቋው ብዙ ነው። እግዚአብሔር በአንድም በሌላም ይናገራል ይላል ነብይ እግዚአብሔር ጻድቁ ኢዮብ። ስለዚህ ይህንን ስለሚነግረን እግዚአብሔር በአንድም በሌላም ስለሚናገር ማለት ነው ስንቶቹን ወደ ሃይማኖት አምጥቷቸዋል እና ለጊዜው ገና ወላጆቻቸው ክርስቲያኖች ባይሆኑ በ40 በ80 ቀን ባይጠመቁ ትልልቅ ሰዎች ቢሆኑ እምነት ለነሱ ክርስቲያን ሳይሆኑ ቀርተው ጎልምሰዋልና እምነት ለነሱ አልተሰጠምና አግልቷል እግዚአብሔር አይባልም ማለት ነው። እንደገና ደግሞ ገና በ40 በ80 ቀን ብንጠመቅም አድልቶ ለኛ ሰጥተናል ማለት አይደለም እና እግዚአብሔር እምነቱን ላልሰጣቸው በቅተው ሲገኙ ምን ያደርጋል ማለት ነው? እምነቱን የሚሰጣቸው ከሆነ እኛም ደግሞ በ40 በ80 ቀን ተጠምቀን ደግሞ ተመልክቶ ከሰውነት በታች ስንኖር ማለት ነው የሰጠንን ጸጋ ስናራቁተው ደግሞ ተነቅሎ እንደሚጣል ተክል ተነቅለን የምንጣል ከሆነ ቅጠላችን የሚረግፍ ከሆነ ወደ ክደት ወደ ጥርጥር ወደ አምልኮ ጣዖት የምንሄድ ከሆነ ያ እምነታችን ምን እየሆነ ነው ማለት ነው? እየተወሰደብን ነው ማለት ነው። የማንጠቀምበት ይሆን እየተነጠቅን ነው እና ስለዚህ ላልተሰጠውም የሚሰጠው ይሆናል። ወሳኙ ነገር ማን ነው ማለት ነው? አሁን ሰው እያንዳንዱ ግለሰብ አኗኗሩ ነው የሚወስነው ማለት እና ለተሰጠውም የሚወሰድበት ላልተሰጠውም ደግሞ ቢበቃ ራሱን እንደ ሰው ቢያዘጋጅ የሚሰጠው ስለሆነ እግዚአብሔር አድሎ አላደረገም ብለን እናምናለን እና ይሄንን እንድንገነዘብ ነው ብዙዎች ወደ ሃይማኖት ተስበው ሄደ ከአባታችን ከአብርሃም አንስቶ እንግዲህ ስርወ ሃይማኖት ያልነው ደጋግመን ታሪኩን የተረክነው አባታችን አብርሃም ጣዖትን ከሚያመልክ ቤተሰብ ጋር አብሮ እየኖረ በዚያም መስመር ጎዳና ኖሮ ግን ደግሞ ወደ እግዚአብሔር እንዴት እንደተሰ ከልቡ ቅንነት ከደግነቱ ካስተሳሰቡ የተነሳ ወደ ሃይማኖት እንዴት እንደተሳበ እና ከኦሪት እምነት ደግሞ ወደ ክርስትና የተሳበ ሐዋርያው ቅዱስ ጳውሎስ እግዚአብሔር የልቡናውን ቅንነት በኦሪቱም በነበረበት ሰዓት ያለውን የሃይማኖት ቅንዓት ተመልክቶ ጉጉቱን ሩጫውን ተመልክቶ አይቶለት ይህ ሰው በዚያ ባለበት ቦታ የታመነ ነው እንግዲህ ላለበት ታምኗል ያን ጠብቆ ይዟል
ከዚህ የተነሳ ይገባዋል ማለት በተሻለ መንገድ መኖር አለበት ብሎ እግዚአብሔር ወደ ክርስትና ሲስበው ሲያመጣው እንመለከታለን ማለት ነው። እንደገና ደግሞ በትንቢተ ዮናስ እንደተመዘገበ ከነቢዩ ከዮናስ ጋር በመርከብ ተሳፍረው ይጓዙ የነበሩ ጣዖት ያመልኩ የነበሩ ሰዎች በአስተሳሰባቸው ስናያቸው የሃይማኖት ስጦታ የሚገባቸው ሰዎች ሆነው ኋላ በዮናስ አምላክ ማመን ሲጀምሩ እናያለን። በጣም ገንዘባቸውን አውጥተው እስከ መጣል ድረስ በሰው ላለመፍረድ የሰው ደም በእጃቸው እንዳያልፍ እግዚአብሔር እንዳይመራመራቸው ክፉ ላለመስራት ያደረጉት ጥንቃቄ ከአንድ ሰው ሃይማኖት አለኝ ከሚልም ሃይማኖት ከሌለውም ሰው የሚፈለግ የሚጠበቅ ነገር ነው አይደል? እግዚአብሔር የሚወደው ስለ ምግባር። ስለዚህ እንደ ደረጃቸው ምንም በክርስትና ሃይማኖት ባናያቸው ማለት ነው ወይም ደግሞ እግዚአብሔርን በማመን በኦሪቱም እምነት ጎዳና ባንመዝናቸው ባሉበት ሁኔታ ግን ለእግዚአብሔር የተመሰገኑ የተወደዱ አይነት ሰዎች ነበሩ። ስለዚህ ሃይማኖት ይገባቸዋል። እግዚአብሔር አይቶ ይሰጣል ማለት ነው እና ሃይማኖት ስጦታ ናት ስንል እግዚአብሔር አድሎ የሌለበት መሆኑን እንድንገነዘብ ነው። ሌላው የምናነሳው ነጥብ እምነትን በተመለከተ እንግዲህ አንዳንድ ጊዜ በመጽሐፍ ቅዱስ እምነት ታላቅ ነው፣ እምነትሽ ታናሽ ነው፣ ስለምን ተጠራጠርክ፣ እምነት የጎደለ እምነት የጎደላችሁ እየተባለ በመጽሐፍ ቅዱስ ተመዝግቧል። ስለዚህ ስለ እምነት መጠን ይሆናል ማለት ነው ወይ የእምነት አይነት በእያንዳንዱ ሰው ያለውን የልቡና የእምነት ሁኔታ ነው አሁን የምንነጋገረው ማለት ነው ከዚህ ቀጥሎ በመጽሐፍና በመጀመሪያ መነሻ የምናደርገው የማቴዎስ ወንጌል ምዕራፍ 17 ከቁጥር 20 ጀምሮ ያለውን ታሪክ ይሆናል። ታሪኩን ከሞላ ጎደል ብዙዎቻችን በብዙ መንገድ ጎዳና የሰማነው ነው፣ በመጽሐፍ ቅዱስ ያነበብነው እና አንድ ሰው ልጁ ታሞበት ብላቴናው ታሞበት ወደ ሐዋርያት አመጣው ይላል ያ ሰው እና ልጄን ጋኔን ይዞታል እየተሰቃየ ነው ልጄን አድኑልኝ አላቸው። ለማን ነው ይሄን የሚለው? ለሐዋርያት። ልጄን ፈውሱ፣ እናንተ የኢየሱስ ክርስቶስ ደቀ መዛሙርት ናችሁ፣ በሱ ታምናላችሁ፣ የሱ ስጦታ አላችሁ፣ ሀብተ ፈውስ ተሰጥቷችኋል፣ ሰጥቷችኋል፣ ለግሷል፣ ስልጣን ሰጥቷችኋል፣ ልጄን አድኑልኝ አላቸው። አልቻሉ። ምንም ቢሉ ልጁን ሊፈውሱት አልቻሉ፣ ጋኔኑንም ለማውጣት አልቻሉ። እግዚአብሔርም ብዙ ምክንያት አለ በነገራችን ላይ ይሄ አንዱ ምክንያት ነው። የእምነት መጉደል አንድ ነገር ነው እንጂ እምነትም እያለው ደግሞ ጋኔን ላይወጣ ይችላል ከሰው። በተለይ በመጽሐፍ መነኮሳት ክፉ መንፈስ ጋኔን ከሰው አልወጣ ቢል ካህን ሆነ መነኮስ ሆነ እየጸለይ አልወጣ ቢል አይክፋ፣ እንደውም ደግሞ ከዘለፈ ካዋረደ ቅር አይበልህ ደግሞ አንተም ብሎ መነኩሴ ቄስ ሊል ይችላል። ሐሜት ሊያወራ ይችላል። ደግሞ ከኔስ በምን ትሻላላችሁ ሊል ይችላል። ሰይጣን ከሆነ ሊያዋርድ ይችላል። የዛን ጊዜ አይክፋ፣ እግዚአብሔርን እልክ ያስገባዋል እና ምክንያት አለው። ሰይጣን አውቆ ነው እንደው ለማጣላት፣ በሰው ፊት ለማዋረድ፣ ተስፋ ለማስቆረጥ፣ ለማበሳጨት፣ ለመፈተን ነው እንዲህ ያለ ነገር መውጣቱ እንኳን አይቀር። እንደገና ቀኑንም ያቃት ያለ አውቆ የሚሸልለው ቀኑ እስኪደርስ ነው። ጊዜያችን ሳይደርስ ልታጠፋን መጣ ብሎ የለ በዚያ ሰው ላይ እስከ መቼ እንዲቆይ እድል እንደተሰጠው ያውቀዋል። ስለዚህ ያለ ቀኑ ከሆነ አይወጣም እና ይሸልላል ማለት ነው። እንደው ያለ ቀኑ አጋጥሞ ሄዶ ውጣ ለሚለው ሰው ቀኑ እስኪደርስ ድረስ ይዘብታል ማለት ነው። የተሰጠውን ያውቃል። ተመልከቱ እና ከዚህ የተነሳ ሰይጣን አልወጣም ቢልህ ምን አይክፋይ አትዘን። አንደኛ ሰይጣን በማውጣትም መደሰት የለም ማለት በወንጌል ተመዝግቧል። ሰይጣን አጋንንት ስለተገዙላችሁ ደስ አይበላችሁ ይላል መጽሐፍ ቅዱስ። ደግሞ አልወጣም ምን ስላለ ደግሞ ያ ሰው ቢናቅ ነው፣ ምግባር ባይኖረው ነው፣ እምነት ባይኖረው ነው ልንል አንችልም። እውነት ነው። እምነት የሌለው ሰው አጋንንት ላይገዙለት ይችላሉ። አንዱ ምክንያት ነው። ሁልጊዜ ግን አጋንንት አንገዛም ያሉ እንደሆነ ሰው እምነት የለውም ማለት ግን አይደለም። ያን አመለክትም ለማለት ነው። ይሄን እንድንገነዘብ ታዲያ ወደ ሐዋርያት አመጣና ያ ሰው ብላቴናዬን ፈውሱልኝ ሲላቸው አልቻሉም። ከዚያ በኋላ እናንተ ካልቻላችሁ አለና
ነጠቅ አድርጎ ወሰደና ወደ ጌታችን እግር ጣል አድርጎ ብላቴናዬ ፈውስልኝ ጋኔን ይዞ ይጫወትበታል አንድ ጊዜ ከባህር አንድ ጊዜ ከእሳት እጥልሃለሁ ይለዋል እና ብላቴናዬን አድንልኝ አለ ይህም ብቻ አይደለም ያለው እንደው ከተማሪዎች ዘንድ በወስድ ሊያወጡት አልቻሉም ክፉን መንፈስ ከዚያ በኋላ ጌታችን ገሰጸ ተቆጥ እናንተ እምነት የጎደላችሁ እንደው እስከ መቼ ነው ከእናንተ ጋር የምኖረው እንዴት ነው የምታገሳችሁ በጎደሎ እምነት እግዚአብሔር ከኛ ጋር እንዲኖር የሚያደርገው ምንድነው እምነት አይደል እኛና እግዚአብሔርን የሚያገናኘን የልባችን እምነት ነው ብለን የለም ጎዳና ናት እምነት ወደ እግዚአብሔር የምታደርሰን ናት ብለናል ሰው እምነት ከሌለው እኮ የእግዚአብሔር መንፈስ ቅዱስ ማደሪያ ለመሆን ይቸገራል ከዚህ ተነሳ ልብ በሉ እናንተ እምነት የጎደላችሁ እስከ መቼ ከእናንተ ጋር እኖራለሁ ብሎ ገሰጸና እነሱን እንዲህ ነግሮ አስተምሮ ያንን ክፉ መንፈስ ገስጾ አስወጣው ያ ብላቴና ወዲያው ዳነ አሁን ሐዋርያት እንዴት ነው ይሄ ነገር ብለው ቆጭቷቸዋል ማለት ነው ሰይጣን አልገዛ ስላላቸው ቀስ ብለው ደግሞ ሰው ፊትም አይደለም ደግሞ ሌላ ተክሳጽ እንዳያገኛቸው በሰው ፊት ዘወር ሲሉ እኛ ግን ይህንን ክፉ ጋኔን ልናስወጣው ያልቻልነው በምን ምክንያት ነው ስለ እምነታችሁ ማነስ ነው አለ ጌታችን ስለ እምነታችሁ ሌላ አይደለም ስለ እምነታችሁ መጉደል ነው ምክንያቱም ሐዋርያት ራሱ እኮ እምነታቸው እየዳበረ እየሞላ ነው የመጣው አይደል እንዴ ማይደረ መንፈስ ቅዱስ ሲሆኑ ሕይወታቸው ሲታደስ አገልግሎታቸው ሲጨምር ገድላቸው ትሩፋታቸው ሲበዛ የእምነታቸው መስፋፋ አይደለም እንዴ ስለዚህ ስለ እምነታችሁ ምንድነው አለ ማነስ ነው ስለ እምነታችሁ መጉደል አለና እንደውም ምንድነው የሰናፍጭ ቅንጣት ታህል እምነት ቢኖራችሁ መቼም ሰናፍጭ እናውቃለን የሰናፍጭ ዘሪቱን ያየን እንደሆነ ቅንጣት ብሎ ነው የገለጸና የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህንን የሾላ ዛፍ ወደዛ ሂድ ብትሉት እልፍ ብለህ ተተከል ብትሉት ሄዶ ሌላ ቦታ ይተከላል ደግሞ ተራራውንም ራሱ ወደ አልፍ በል አታድክመን መንገድ አትዝጋብን ብትሉት ወደ ያልፍላችኋል ተራራውን እንዴ የሚሳናችሁ የለም ነው እንደሚለው ጨምሮ የሰናፍጭ ቅንጣት ታህል እምነት ቢኖራችሁ የሚሳናችሁ ስለ እምነት መጠንና አይነት ነው የምንነጋገረው ብለናል አይደል ይሄ ይገልጻል አይገልጻው የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህንን የሾላ ዛፍ ወዲያ ሂደህ ተተከል ይህንን ተራራ ከፊታችን እልፍ በል ብትሉት ይሆንላችኋል ይሳናችሁ የለም አላቸው ኋላ እንደው ከዚህ ተክሳጽ ቃል ተምረው እምነት ጨምርልን ያለ እንዴት እስከመቼ እምነት አብሶን እንዴት እስከመቼ እምነት ጎድሏል እምነት ጨምርልን ምክንያቱም እምነት ካለ ሁሉ ነገር አለ ማለት ነው ለሁሉ ነገር ቁልፍ ከሆነ እምነት ከጎደላቸው የጎደላቸውን አውቀው መለመን ያለበት ጌታ ሆይ እምነት ጨምርልን አሉት ተመልከቱ እና ስለዚህ ሰው የሰናፍጭ ቅንጣት ታህል ምን ያስፈልጋል ማለት ነው እምነት ያስፈልጋል በነገራችን ላይ የሰናፍጭ ቅንጣት የሚለውን ኃይለ ቃል መጽሐፍ በትርጓሜ ምንድን ነው የሚያስረዳው ሰናፍጭን አካሏን አይሻም ይላል አካሏን አይሻም ማለት ሰናፍጭ ፍሬዋን ያየን እንደሆነ ትንሽ ናት አይደል የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ማለት እንደዚያ ትንሽ እምነት ማለቱ አይደለም ምን ማለት ነው ታዲያ የሷን የመሰለ ማለት ነቅ የሌለበት ለምሳሌ የሰናፍጭ ቅንጣት እንደቆሰሽ ብለን ብንደቆሳጭ ልቅ ነው የምትለው ክክት አትልም ማለት ነው ያ ማለት ነቅ የለው አሁን ለምሳሌ አፕል አለ አይደለም ውስጡ ምን የተከፋፈለ ነገር የለውም ብርቱካን ግን ምን አለው በዘለላ ይነጠላል አይደል ይለያል አይለይም እንደዛ ማለት ነው ደግሞ ምስሩን ባቄላውን ብንወስደው መታ ብናደርገው ክክት ይላል ለሁለት ይሰነጠቃል ቀድሞም የሚሰነጠቅበት መንገድ አለው ማለት ነው የተከፈለ መንገድ አለው ማለት ለዚህ እኮ ነው እንደዚህ የሚከፈለው እና የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ማለት ሰናፍጭ ነቅ የላትም
መንገድ የለም የምትከፈልበት ብትሰነጠቅ ያልተከፈለ እምነት ማለት ነው ለሁለት ያልተከፈለ ጥርጥር የሌለበት ማለት ነው ስለዚህ ሰናፍጭ ብሎ ያነሳው ትንሽነቷን ፈልጎ ሳይሆን ነቅ የሌለባት መሆኗን እንደዚያ ያለ እምነት ማለት ነው ለትንሽ እምነት ቢኖራችሁ ለማለት ቢሆን ኖሮ ከሰናፍጭም ምን ያንሳል ጤፍን ይጠቅሳት ነበር ከዚያም ያነሳል ያጭንታል ከጤፍም ያነሳውን ነገር ሊጠቅስልን ይችል ነበር አምላካችን እና ስለዚህ የሰናፍጭ ቅንጣት የሚለው ትንሽነቷን ለማሳየት አይደለም ከዚያም ያነሰ ትንሽ ነገር ስላለ ምንን ለማሳየት ነው ሰናፍጭ ነቅ የለባትም ያ ማለት የተከፈለ መንገድ የላትም ስንጥቅ የላትም እምነታችሁ እንደ ሰናፍጭ ቅንጣት ማለት ነቅ የሌለባት ፍጹም እምነት ማለት የተሟላ እምነት ማለት ጥርጥር ክደት የሌለበት ማለት ነው ይላል ስለዚህ እንደዚህ ያለ እምነት ያለው ይሄንን ሾላ ሄደ ያ ተተከልብን ምን ይሆናል ሄዶ ይሄንን ተራራ ልፍበል ቢል ይሆንለታል ከዚያ በኋላ ቀጥልና እንዲህ ያለው አብሮ አደጋኔን ግን ከጾምና ከጸሎት በቀር ደግሞ አይወጣም ማለት ከእምነት ብቻ ሳይሆን ደግሞ ምግባርም የሚፈልጋል ማለት ነው በእምነት ላይ ምግባር ጨምሮ የሚሰሩት ስራ አለ ሰዎች እና እንዲህ ያለውን ክፉ መንፈስ አብሮ አደጋኔን ከሰው ለማስወጣት እምነት ብቻ አይደለም ንጽህና ይፈልጋል ቅድስና ይፈልጋል ትሩፋት ይፈልጋል ገድል ይፈልጋል አለ ደግሞ እምነት ካለው ደግሞ በቂ ነው ለን ደግሞ የምግባርን ዋጋ እንዳናንኳስስ አያችሁ በእምነት ሆነው የሚሰሩት መንፈሳዊ ስራ የሚታዘዙት መታዘዛልና እሱንም ማማለት ያስፈልጋል እንዲህ ያለው አብሮ አደጋኔን ግን ከጾምና ከጸሎት በስተቀር ምን አይሆንም ማለት አይወጣም ማለት ስለዚህ እኛ እምነትን እንፈልጋለን ከእምነት ጋር ደግሞ በእምነት ሆነው የሚሰሩትን ስራ በጎ ስራ ደግሞ እንፈልጋለን ማለት እንዲህ ከሆነ ኃይል ለማድረግ ይቻላል እና ተራራ የተባለው እኮ ዲያብሎስ ነው ሌላ እንዳይመስለን ክርስቲያን እና ዲያብሎስ ተራራ ይባላል እና ስለዚህ ከተክልም ጋር የሾላ ዛፍም ቢባል ተራራም ቢባል ክፉ መንፈስ ከሰው ስለ ማስወጣት ስለ ማራቅ ነው ነብዩ እግዚአብሔር ዳዊት ተራራን አፈለስክ ይላል እና ተራራን ስለማፍለስ ሲናገር ማለት ነው እና ሰይጣንን ከሰው ልብ ስለ ማራቅ ስለ መገሰጽ ስለ ማሳደድ ነው ዲያብሎስ ተራራ የተባለው ስለ ትዕቢቱ ነው ሌላ አይደለም እንደገና ደግሞ እንደው ተራራ እንዴት ያደክማል እንዴት መንገድ ይጋረዳል ያንስና እንቅፋትነቱን ማለት ነውና ዲያብሎስ ለብዙ በጎ ስራ ያዳክማል ያሰንፋል ያሰላቻል መንገድ ይዘጋል ቀናውን ጎዳና ተከትለን እንዳንሄድ ማለት ነው ያን መንገድ የታወከ መንገድ ያደርገዋል ወጀብ ማዕበል ያበዛበታል ፈተና ያበዛበታል ከዚያ የተነሳ ዲያብሎስ በተራራ ተመስሎ ሲቀመጥ እናያለና እንዲህ ያለውን ክፉ መንፈስ ለማስወጣት ለማስወገድ ለመስገድ እምነት ወሳኝ ነገር መሆኑን መጽሐፍ ያስተምረናል ማለት ነው ስለዚህ የሰናፍጭ ቅንጣት ታህል እምነት ማለት ጥርጥር የሌለባት የተሟላች ጉድለት የሌለባት እምነት ይዞ መገኘት እንደሚያስፈልግ እንማራለን ማለት እምነት ደግሞ ያድናል ከስጋም ከነፍስም በሽታ የሚያድን እና ላመነ ሰው ኃጢአት ሲሰረይለት በመጽሐፍ ተጽፏል እና ኃጢአትሽ ተሰረየልሻል እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ እምነትሽ አድኖሻል እምነትህ አድኗል እያለ ፈውሷልና በነፍስ በስጋ በእምነት መዳን አለና እንደ የሰናፍጭ ቅንጣት ብለን እንደገለጽነው ከመጠን አንፃር እንደገለጽነው ሁሉ የሚያድን እምነት ደግሞ አለ እና በማቴዎስ ወንጌል ምዕራፍ 9 ላይ በተከታታይ የተቀመጡ የተመዘገቡ ታሪኮች አሉ ከእምነት ጋር የተያያዙና የሚነጻጸሩ ታሪኮች ስለሆኑ እነዚያን መመልከት ያስፈልጋል 3 ታሪኮች ነው የተቀመጡት አንደኛ አንዲት የመኮንን
ሴት ልጅ ሞታ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስን መጥቶ ይለምነዋል። ይህ መኮንን ልጄን ሞታለችና እስቲ አድንልኝ ፈውስልኝ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊያድንለት ወደዚያ ሰው ሄደ ይላል። ይህንንም ሲነግራቸው አንድ መኮንን መጥቶ ልጄ አሁን ሞተች። መቼ ሞተች? አሁን ሞተች። ነገር ግን መጥተህ እጅህን ጫንባት በሕይወትም ትኖራለች እያለ ሰገደለት። እጅህን ጫንባት የሞተችዋን ምን ታደርጋለህ ነው የሚለው? ትነሳለች፣ ትድናለች። እምነቱን ተመልከቱ። አንድ እንደው ይህ ሰው ልምድ አለው እንደ የሞተ ሲነሳ አይቶ ለየት የሚለው ይሄ ነው። እምነት እንዲህ የተሟላ ሲሆን ማለት ነው። በዚህ አይነት ሁኔታ የተገሰጸ ሰው አለ በወንጌል በዮሐንስ ወንጌል ላይ ልጄ ሳይሞት ውረድና አድነው። ሳይሞት ታሟል፣ በጠና ታሟል። ልጄ ሳይሞት ውረድ እባክህ አድንልኝ ይለዋል። ምን ማለት ነው ይሄ? ልጄ ሳይሞት ወርድ አድንልኝ ማለት ነው። ከሞተማ አለቀ ማለት ነው። እና የሞተ አታስነሳም። እንዴት ቀንሶ እንዳመነ ተመልከቱ። በጌታችን በኢየሱስ ክርስቶስ ያ ሰው ሙሉ ለሙሉ አላመነም ማለት አንችልም። አምኗል፣ ግን እምነቱ ምን አይደለም? የተሟላ አይደለም። ሳይሞት ወርዳ አድንልኛል፣ ያልሞተ ያድናል ብሎ ያምናል። የሞተን ግን አያስነሳም ነው። ተቀንሷል አልተቀነሰ ነቅ ያለበት አብድሎ ከፍሎ ማመን ማለት ነው። ተመልከቱ። እና ሳይሞት ፈጥነ ውረድ እመን እንጂ አትፍራ ያለው እኮ ይሄንን ሰው ነው ጌታችን። ምን አጠራጠረ? ተክሳጽ እኮ ነው እንዴ። በቃ ልጄን ያድናል ቢሞትም ታሞም ሳለ ያድንልኛል ማለት ነው እንጂ ከሞት አያድንም ማለት መስጋት፣ መጠራጠር፣ መፍራት ምንድነው? እመን እንጂ አትፍራ እና በማለት ገስጾታል ማለት ነው። እንደገና ደግሞ ሁለት እህትማማቾች ማርታና ማርያም አልዓዛር በሞተ ጊዜ ወደ ቤታቸው ሲሄድ አንተ እኮ እዚህ ሆነ ቢሆን አይሞትም ነበር አላችሁ። ግን ምን ያደርጋል? በቃ ሞተ ማለት ነው። አሁን ከሞተ ወዲህ ታሞ እንዳለ ብትደርስ ታድነው ነበር ነው። ከሞተ በኋላ ግን ተስፋ ቆርጣለች ማለት ነው። ከዛ ጌታችን ምን አላት? ብታምኚስ ትንሣኤና ሕይወት እኔ ነኝ አላልኩሽም አለ። የሞተም እኮ ማስነሳት እችላለሁ። ምን ነው ተጠራጠርሽ እኮ ነው። እና አንተ እዚህ ብትሆን አይሞትም ነበር ወንድማችን አልዓዛር ማለቷ የሞተውን ምን ታረጋዋለህ? በቃ እንደ ሞቷል ማለቷ። እንግዲህ ቀንሳለች አልቀነሰች እምነቷ አብድላለች። ከዚህ የተነሳ ሲገስጻት እንመለከታለን። እና ታዲያ ይህ ሰው ግን የተሻለ እምነት አለው ማለት ነው አይደለ? ልጄ አሁን ሞተች አረጋግጧል መሞቷን እኮ እየተናገረ ነው። ልጄ ምን አረገች? አሁን ሞታለች ሞታለች። ነገር ግን መተህ እጅህን ጫንባት በሕይወትም ትኖራለች እያለ ሰገደ። ታስነሳታለህ አምናለሁ፣ ትንሣኤ ትሰጣለህ። ያውም እኮ እና አልዓዛርን ከማስነሳቱ በፊት እኮ ነው ይሄ የሞተ ሲያስነሳ ሳይመለከት። ነገር ግን ይሄ ወርደ እጅህን ጫንባት እያለ ሰገደለት ይላል። ይሄ ሰው በእውነት እምነት ያለው ሰው። ኢየሱስም ተነስቶ ከደቀ መዛሙርቱ ጋር ተከተለው ይላል። ያን መኮንን ወደ ቤት ሄደለት እና ተከተለ። እነሆ ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላው ቀርባ የልብሱን ጫፍ ዳሰሰች። በልቧ ልብሱን ብቻ የዳሰስኩ እንደሆነ ድናለሁ ትል ነበረችና። ይቺ ደግሞ ሌላ ባለ እምነት ናት። ደግሞ እንደ መኮንኑ ሁሉ ደግሞ አሁን ሶስት ታሪክ ያለ ይሄ ነው። አንደኛ መኮንኑ ራሱ ልጄ ሞታለች እጅህን ብትዳስሳት ግን እጅህን ጥለህ አኖረህባት ትነሳለች አለ። ይሄ እምነት ነው። ከዚያ ይቺ ሴት ደግሞ ገና ከቤቷ ስትወጣ ሄጄ ቀርቤ የልብሱን ዘርፍ ብዳብስ እድናለሁ ብላ ተነሳ። ማንም እንዳያቀባት ነው። ሄዳ የልብሱን ዘርፍ ዳሰስ እናያለን። በልቧ ልብሱን ብቻ የዳሰስኩ እንደሆነ ድናለሁ ትል ነበረችና ኢየሱስም ዘወር ብሎ አያትና ልጄ ሆይ አይዞሽ እምነትሽ አድኖሻል አላት ይላል።
ሴቲቱም ከዚያ ሰዓት ጀምራ ዳነ ይችላል። እቺ ሴት ገንዘቧን ስትከሰክስ የኖረች 12 ዓመት ሙሉ ደም ስትፈሳት የነበረች ሴት ናት። ተመልከቱ፣ ከሰው የተገለለች ሴት ናት በእውነት እና ምንም ተስፋ ያጣች ያለች ሴት ናት። በኢየሱስ ክርስቶስ አምና የልብሱን ዘርፍ ዳሳ ዳነች። ሴቲቱም ከዚያ ሰዓት ጀምራ ዳነች። ኢየሱስም ወደ መኮንኑ ቤት ደረሰ። እግረ መንገዱን ነው ሴቲቱን ያዳነው እና በደረሰ ጊዜ እምቢልተኞችንና የሚንጫጫውን ሕዝብ አይቶ ብላቴናይቱ ተኝታለች እንጂ አልሞተችምና ፈቀቅ በሉ አላቸው። ተመልከቱ እና እንግዲህ ለቅሶኞች ተሰብስበዋል። እምቢልታ እየነፉ ይጫጫዋሉ ማለት ነው። ለቅሶ ተጀምሯል። ሴቲቱ ምን ሆናለች ብሏል መኮንኑ? ሞታለች። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሴቲቱ ተኝታለች እንጂ አልሞተችም ያለው ሳትሞት ቀርታ ነው አይደለም። እንደሚያስነሳት እንግዲህ ሰው ከተኛ ነው አይደል የሚነሳው፣ እንደሚያስነሳት ያውቃልና ሞቷን እንደ እንቅልፍ ነው የቆጠረው። በአልዓዛር ጊዜም የተናገረው እናስታውሳለን አይደል እንዴ? እና አልዓዛር ወዳጃችን አንቀላፍቷል፣ ካንቀላፋማ ይነሳል አሉ ሐዋርያት። አልገባቸውም። የዚያን ጊዜ ሞቷል ማለቴ ነው። እኔ እዛ ባለመኖር ደስ ይለኛል ስለናንተ፣ ምክንያቱም ከኔ ጋር ትሄዳላችሁ፣ ከሞት ሳስነሳው ከመቃብር ሳወጣው ታዩና ታምናላችሁ፣ እምነታችሁ በዚህ ይዳብራልና እንኳን እዚህ አልኖርኩኝ፣ ይኸው ምልክቱን ሁሉ እየነገርኳችሁ ነው አለና ተኝቶ ከሆነ ይነሳል ስላሉ መሞቱን አስረግጦ ነገራቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንቀላፍታለች የሚለው ሞትን ነው። ለምን እንደሚያስነሳን ያውቃል። ሞት እንቅልፍ ነው። ከዚህ የተነሳ ተኝታለች ሴቲቱ። እንደው አትረብሻት እንደማለት ማለት እኮ ነው። የተኛን እንደው አትጮህበት ይባላል አይደል? ሲያለቃቅሱ ተኝታለች እንጂ ምን አለኝ አልሞተችም። ከዛ የሚገርም ኃይለ ቃል አለ። ተኝታለች እንጂ አልሞተችምና ፈቀቅ በለው አላቸው። በጣምም ሳቁበት ይላል። አንዳንድ ዘባች አለ አይደል? ምን አረጉ ይላል? በጣምም ሳቁበት ይላል። በማን ነው የሳቁ? እምነት የጎደለው በኢየሱስ ክርስቶስ ይሳለቃል አይደል? የሞተና የተኛ የማይለየውን ሙት ያስነሳል ብለው ማለት ነው። በመቶ አለቃው ራሱ በመኮንኑ ራሱ ደግሞ እንዴ አሁን ይሄንን ነው ሙት ያስነሳልኛል ብሎ ያመጣው እውነት ሊያደረለት ነው። ያጠብንኛ የገነዝንኛ መሞቷንም እናቅኛ ተኝታለች እንጂ አልሞተችም ይለናል እንዴ ያሉ ማለት ነው። ዘበት ጀመሩ ማለት ነው። እና በጣም ሳቁበት። የማያምን ሰው እንደዚህ ነው። እንደ በሚያምን ሰው በስንት መንገድ ይዘበታል። በእውነት ባለባበሱ ቢሆን ባነጋገሩ፣ በትህትናው፣ በእርጋታው አይዘበትም። በሚያምኑ ሰዎች ስንት ዘበት አለ። በእውነት በጸሎታቸው፣ ቤተክርስቲያን በመሳማቸው፣ በሚያወጡት ገንዘብ፣ በድካማቸው፣ በሚያጠፉት ጊዜ ስለ ቤተክርስቲያን ስለ አገልግሎት በመንፈስ አምነን እያደረግን በምንጠቀምበት ነገር እንደ ዋዛ እንደ ቀልድ አይተው በጣም ብዙ የሚዘብቱ ሰዎች አሉ በእውነቱ። እና ከጉዳት እየቆጠሩ ማለት ለማያምኑ ሰዎች ሁልጊዜ ነገር እንዲህ ነው። እና ሳቁበት፣ በጣም ሳቁበት ይላል። እና ህዝቡን ግን ካስወጡ በኋላ ገብቶ እጇን ያዛት፣ ብላቴናይቱም ተነሳች ይላል። ያንዝና ወደዚያ ሀገር ሁሉ ወጣ። በቃ ሙት አስነሳ የሚለው ይሄን ያህል ከዘበቱ ካሾፉ በኋላ የነሱን እኮ መዘበት ማሾፍ በእርግጠኝነት መሞቷን ምስክርነት እንዲሰጡ ማድረግ እኮ የሱን ታምር ያጎላል አያጎላውም? አሁን እነሱ እንደዚህ ያጠሩ የገነዙ ባይሆኑና ነገር ሁሉ ዘበት መስሏቸው ምስክርነት ባይሰጡ ኖሮ የሞተ ያስነሳ አይመስልም ነበር። እውነት ተኝታ ነበር እንዴ ሊል ይችላል ሰው፣ ምን ይታወቃል? ግን እነሱ በቃ ለቀብር ካዘጋጀው በኋላ ነው፣ ከዚያ ሁሉ ለቅሶ ከዚያ ሁሉ ሐዘን በኋላ ነው ጌታችን ሴቲቱን ያስነሳት። እና ያንዝና ወደዚያ አገር ሁሉ ወጣ። ኢየሱስም ከዚያ ሲያልፍ ሁለት ዕውሮች የዳዊት ልጅ ሆይ ማረን ብለው እየጮሁ ተከተሉት ይላል። ዝናው ወጥቶ የለ ተመልከቱ። 12 ዓመት ደም ይፈሳት የነበረችውን ሴት የልብሱን ዘርፍ ዳሳ ድና የሞተችቱን አስነስቷል። እና ይሄ ሁሉ ዝና ወጥቷል። ይሄን ስለሰማ አይነ ስውራን በዚያ መንገድ ሲያልፍ
ግርግርታው ሰምቶ ምንድነው ይሁሉ ሁካታ አይ ኢየሱስ ክርስቶስ በዚህ መንገድ ያልፋል ይሏቸዋል። ተመልከቱ ያዙትን ጋዛቸውን ሁሉ አንጥፈው የሚለምኑበት ሁሉ ጣል አድርገው የዳዊት ልጅ ሆይ ማረን። ኢየሱስ ክርስቶስ የዳዊት ልጅ አይደል? እርሱም በያዕቆብ ወገን ለዘላለሙ ይነግሣል። እግዚአብሔር አምላክም የዳዊት የአባቱ ዙፋን ይሰጣል ተብሎ የተነገረለት ማለት ከዛ የተነሳ የዳዊት ልጅ ነው። በዳዊት የዘር ሐረግ የተወለደ ነው ማለት እና የዳዊት ልጅ ሆይ ማረን ብለው እየጮሁ ተከተሉት ይላል። ወደ ቤትም በገባ ጊዜ ዕውሮቹ ወደ እርሱ ቀረቡ። ኢየሱስም ይህን ማድረግ እንድችል ታምናላችሁን አላቸው። ማረን አለ። ዓይናችንን አድንልን ነው እንድናይ እርዳን አግዘን ነው ያሉት። ማድረግ መቻልን ታምናላችሁ መጀመሪያ አላቸው። ስለ እምነት አይደል ንግግራችን እንዴ? ታዲያ 12 ዓመት ደም ይፈሳት የነበረች ሴት የልብስን ዘርፍ ዳሳ ስትድን ሞት ስታስነሳ እየተነገረ ዓይንን መፈወስ ላንተ ምን ይሳናል ማለት እና ይሄን ማድረግ እንድችል ታምናላችሁን አላቸው። አዎን ጌታ ሆይ አሉ። በዚያን ጊዜ እንደ እምነታችሁ ይሁንላችሁ ብሎ ዓይኖቻቸውን ዳሰሰ። ዓይኖቻቸው ተከፈቱ። ኢየሱስም ማንም እንዳያውቅ ተጠንቀቁ ብሎ በብርቱ አዘዛቸው። እነሱ ግን ወጥተው በዚያ ሀገር ሁሉ ስለ እርሱ አወሩ። ሰው ዝም በል ሲባል መቼም አርፈም ለራሳቸው እንዳይፈተኑ ነው። በጥያቄ ማዋከብ አለ። የሱን ነገር ደግሞ የሚቀናቀኑ የጠሉ እነሱን መከራ ሊያጸኑባቸው ይችላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሞት ለስቅለት ነው የመጣው አይደል? እና ሞትን ያህል ነገር ከፊት አስቀምጦ ዝና ማስወራት ጥሩ አይደለም። ኋላ ይመሰከርለት የለም ሞትን ድል ካደረገ በኋላ ጊዜ አለው ሂዱና ሰበኩም ይባልበት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዝም በሉ ለማንም አታውሩ። እንዲህ ያለ ጸጋ ያለው ሰው ደግሞ እንደው ያውሩልኝ ይሁልኝ ስሙልኝ ንገሩልኝ አስተዋውቁልኝ ማለት የለበትም ማለት ነው አይደል? ሞት ያለበት ሰው መውደቅ ያለበት ሰው ጥፋት ያለበት ሰው ነገ ምን እንደሚሆን ያልታወቀ ሰው የተሰጠው ጸጋ ምን እንደሆነ እንኳን የማይታወቅ ሰው ይሁልኝ ስሙልኝ አይልም። ከዚያ የተነሳ እንዲህ ፈውስ እንኳን ማድረግ እችላለሁ የእውነት ፈውስ አለኝ የሚል ሰው እንኳን ቢኖር ከጌታችን ትምህርት ወስዶ የሱ ታምር ማድረግ ነገር እንዲወራለት እንዳይፈልግ ማለት ነው። እኛ በጋዜጣም በመጽሔትም በሬዲዮ ማለት እናስነግረው ከባድ ነው በእውነት። አራያነት መንሳት ማለት መውሰድ ማለት ይሄ ያውም እኮ እንደሱ ያለ እውነተኛ ታምራት ማድረግም ከሆነ ተመልከቱ። እና ታዲያ ለማንም እንዳይናገሩ ማንም እንዳያውቅ ተጠንቀቁ ብሎ በብርቱ አዘዛቸው። እነርሱ ግን ወጥተው በዚያ ሀገር ሁሉ ስለርሱ አወሩ ይላል። እና ስለዚህ ሶስት የእምነት ሰዎችን አላገኘንም። እዚህ ሁለቱ ዕውሮች በአንድ ወገን በተመሳሳይ እምነታቸውን የገለጡ ናቸው። ያም ደግሞ መኮንን ልጄ ሞታለች ግን ታድናታለሁ ብሎ ከሞቱ እንኳን ልጁን ሊያስነሳለት እንደሚችል አመነ። ይሄ እንደ አብርሃም ነው ያመነው ማለት አብርሃም ልጄ ቢሞት እንኳን ያስነሳዋል ብሎ ያመነ ነው እና እንደ አብርሃም ያለ እምነት ያለው ሰው ነው። ያችም ደግሞ ደግ ሴት በእውነት 12 ዓመት ደም ፈሳት የነበረ ሴት ትናንት ያልዳንኩ ከትናንት ወዲያ ያልዳንኩ ያን ሁሉ ገንዘብ ከስክሼ ስንት ሊቃውንት የጠበብት ባለመድኃኒቶች ሁሉ የተባሉ አልቀሩኝም እነሱ ያላደረጉትን እሱ እንዴት ደግሞ ካዳነኝ ቀድሞውንስ አምላክ ከሆነ አያድነኝም ነበር ችግሬን ሁሉ ይሄን ያህል ሲዘገይብኝ ሳትል ማለት ነው። እና ከ12 ዓመት በኋላ የልብሱን ዘርፍ እንኳን ብዳስስ እድናለሁ ብላ በእምነቷ ምክንያት መዳኗ ተገልጿል። እና ስለዚህ የሰናፍጭ ቅንጣት ታህል እምነት ቢኖራችሁ የሚለውን ቃል መሰረት አድርገን በእውነት በጽኑ ነው ማመን። ስለ እምነት ስንናገር በእውነቱ ለንግግር ያህል ቀላል ነው እና እግዚአብሔር ሁሉን ይችላል የሚሳነው የለም የሚለውን ቃል መናገር እንዴት ቀላል ነው በአረፍተ ነገር ደረጃ። በእውነት ሰው ጨንቆት ቸግሮት ሲገኝ ነው እግዚአብሔር መርፌ እንኳን መንቀል የሚችል አይመስልም በችግር በጭንቅ ሰዓት ማለት ነው የዛኔ ነው። እና እምነት ሲፈተን እንደዚያ ይሰማል። ስለዚህ
አሁን የኛ ትምህርት እማናምነው ሆነን እንድናምን አይደለም ምናምነው ነው ነገር ግን በፈተና ሰዓትም ጭምር እንመን እንደገና ደግሞ እናምናለን ብንል ደግሞ ያጓደልነው ብዙ ነገር አለና ከእውቀት ጋር ከማስተዋል ጋር በትክክል በአግባቡ እንመን እምነታችን በፈተናና በመከራ ሰዓት ወደኋላ እንዳይልብን እንዳይንሸራተትብን ማለት ይችላል ይሰውረኛል ይከለለኛል ያድነኛል ይፈውሰኛል ይሰጠኛል ያደርግልኛል እንቢለው በጽኑ ማመን ያስፈልጋል በእውነት ጠባቂነቱ መግቦቱ ቸርነቱ ማመን ያስፈልጋል በሁሉም ዘርፍ እምነትን አሟልቶ መገኘት ማለት ነውና ስለዚህ አንስነፍ እና እግዚአብሔር ሁሉን ያያ ቢያጠፉ ይቀጣል ይፈርዳል ከሱ መሰወር መደበቅ አይቻልም ማለት ያስፈልጋል እምነት ሁሉም ነውና ይሄን የመሳሰሉት ሁሉ አምኖ መገኘት ነውና ስለዚህ ስለ እምነት ቀሪዎቹን ነጥቦች እንዲሁ ደግሞ ከመጽሐፍ ቅዱስ ባለ ታሪኮችን የእምነት ባለ አደራዎችን እያነሳ እንመለከታለን ለዛሬ ቆየን የሰማነውን በልቦናችን ጽላት ጻፍልን እግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን አሜን